መከራን ጠብቆ ደግነት፣ ምላሽን ጠብቆ ግነት እንጂ ደግነት አይደለም። የቅንነት ዋጋው ከሰማይ እንጂ ከምድር አይደለም። ውለታን ከፍል እንጂ ከሰው አትጠብቅ። ለሰዎች በሰጠሁት ልክ ይሰጠኝ፣ ውለታዬን ይቆጠርልኝ አትበል። ምናልባትም ዛሬ የምትደክምትን እንጀራ አንተ ላትበላ ትችላለህ። ምናልባትም ዛሬ መጽዋት የምትከፍልላት ፍቅረኛ ባሰብከው ልክ አብራ ላትዘልቅ ትችላለች። ምናልባት ዛሬ በጦርነት ብዙ ሰዎችን ከሞት ታድለህ ይሆናል። በጣም ደግ ሩህሩህ በመሆንህ በተረፈ ሳይሆን ካላህ አካፍለህ በአንተ ድጋፍ እነሱ አልፎላቸው፣ ነገር ግን አንተ ከነሱ በታች ዞር ብለህ አላይም ብለው ፊት ነፍገውም ይሆናል። ታዲያ አንተ ባደረግከው በሆንከውን ባሳየውን መልካምነት ደስ ይበልህ እንጂ በሰጠኸው ልክ ምላሽ ፈጽሞ አጠብቅ አልክ። አንድ አስተማሪ ልከፍላችሁ በጥሞና አዳምጡኝ፣ ተማሩበት። በአንድ ወቅት አንድ እንስሳት ገበሬ ፈረሱ በጠና የታመመና ወደ እንስሳት ሐኪም ቤት በመሄድ ለፈረሱ ሕክምና እንዲሰጠው ባለሙያ አማከረ። የእንስሳት ሐኪሙ ፈቃደኛ በመሆኑ ከሰው የመኖሪያ ድረስ በመምጣት የፈረሱን ማደሪያ ቤት ገብቶ በጠና የታመመውን ፈረስ ከመረመረው በኋላ ከፈረሱ ተላላፊ በሽታ እንዳለበት ያረጋግጣል። ሐኪሙ ለፈረሱ ባለቤት ፈረስ የተላላፊ በሽታ ስለታመመ ለ3 ቀን መድኃኒት እንስጠውና ካልተሻለው ወደ ሌሎች ፈረሶች እንዳይዛመት እንገለዋለን ብሎት ይሄዳል። ይህንን ሲያወሩ የሰማች በግ ስስቅ በማለቅስ ለፈረሱ እንደምንም ብለህ ተነስ ካልሆነ ይገሉሃል ብለው ሲያወሩ የሰማችውን ነገረችው። ሐኪሙ መድኃኒቱን ወቅቶ ሲሄድ በግ ለምለም ሳርና አተላ ይዘላትለት መጣ። እንደምንም ተነስ ብላ ተማጸነች። የሁለተኛ ቀን ሐኪሙ ሲመጣ ምንም አልተሻለውም። ድጋሚ መድኃኒቱን ሰጠውና ለባለቤቱ ፈረሱን ለውጥ የለም፣ ነገ አይተን እንገለዋለን በማለት ሄደ። ውድ